ሞራ እንዳለችው ከነሱ ጋር ተቀላቅሏል ማለት ነው። አይደለም ከሚሰራቸው ተንኮሎቹ አንዱ መሆን አለ። ሙሴ ምንም ተንኮል አያስፈልገውም። የፈለገውን ነገር በጉልበቱ መውሰድ ይችላል። እስኪ እናያለን። ጌታ እግዚአብሔር ሆይ ይቅር በለኝ፣ ኃጢአተኛ ባሪያ ነኝ። እንዴት መጣሽ? እዚህ እንዳለው በምን አወቅሽ? የሰማሁት እውነት ነው። የእግዚአብሔር ፍቅር ልቤን ሰበረው። ልጄ ሆይ አንቺንም ይቅር ይበልሽ። እኔ አንተ ልጅ ግሩም ነው። በዚህ አሮጌ ጥቁር ልብስ ስትታይ አያቴን እኮ ነው የምትመስለው። ምን ይሁን ብለህ ነው ይህንን አሮጌ ልብስ የለበስከው? ይሄ አሮጌ ልብስ ከሆነ ሁሌም እርሱን መልበስ ነው የምፈልገው። ሙሴ ምን ነክቶሃል? ምን ሆነ ነው እንዲሆንከው? ስራ ማግኘት አልቻልክም እንዴ? የወታደሮቹን አለቃ እንደገና እንዲቀጥርህ አነጋግራለሁ። እናም ያን መልካሙ ጊዜያችን እንደገና ይመለሳል ወይስ ሁሉንም ረስተኸዋል? መልካሙ ጊዜ ያንን የኃጢአት ዘመን ማለትሽ ነው? ኃጢአቴን ፈጽሞ አረሳው። ኃጢአት? ምን ነክቶሃል? ምንድነው እንደዚህ የለወጠ? እግዚአብሔርን አግኝቼዋለሁ። አንቺም ታገኙ ዘንድ ልብሽን ይክፈተው። ገባኝ። አሃ ተጸልይላትና ታናግራት የነበረችውን ፀሐይን ለማለት ፈልገህ ነው አይደል? አይደለም፣ አምላካችን እግዚአብሔር ነው። እግዚአብሔር ደግሞ ፍቅር ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ስሚ። እኔ እንዲሁ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል። ምን ያለው እንግዳ ነገር ነው? እነዚህ የእግዚአብሔር ቃላት ናቸው። ምንድነው እያልከኝ ያለኸው ሙሴ? አዎን፣ እነዚህ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃላት ናቸው። አንቺም ብታገኙ ምንኛ ደስ ባለኝ። ሙሴ፣ ሁሉም ሰው ሊያገኘው ይችላል ብለህ ታስባለህ? እግዚአብሔር ለሁሉም ሰው ቅርብ ነው። ኃጢአተኞችን ማይንቅ ዞር ብለሽ ዙሪያሽን ተመልከች። በሁሉም ነገር ውስጥ ታያለሽ። ይተዋል ከከተምሽበት የኃጢአት ተራራ ከወደቅሽበትም ከዚያ ክፉ ስፍራ እመኚ አንቺ ሴት እርሱ ያድንሻል። ወዴት ነሽም ብሎ አምላክ ይጠራሻል። ጽልመት ነግሶ ተውጠሽ በኃጢአት ዝሙት ገዝቶሽ ወድቀሽ ሳለሽ ለሞት ቸርነቱ የበዛ ይቅር ባይ መሐሪ በቤቱ ሊያኖርሽ ይጣራል ፈጣሪ። በረፍቱ ዘንድም ሊያሳድርሽ በለመለመ መስክ ሊያሰማራሽ ዛሬም ሳይቀየም ልጄ ነይ ይልሻል። ከመንጋው ሊያስገባሽ ከደጃፍሽ ቆሟል። ይጣራል ልጄ ነይ ብሎ ድምፅሽ ይሰማው ቅረቢ። እጆቹን ዘርግቷል ከቅፉ ግቢ። ይጣራል ልጄ ነይ ብሎ ድምፅሽ ይሰማው ቅረቢ። እጆቹን ዘርግቷል ከቅፉ ግቢ።